ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ ሆይ? ዛሬ ፓስታ አብረን እንሰራለን። እኔ የተጠቀምኩት ቆራርጭ ነው። እናንተ በሙሉ መጠቀም ትችላላችሁ። ከዛ የፈላ ውሃ ውስጥ እንደዚህ ጨመርኩት። መብራት ስለነበረ እኔ በእንጨት ነው የሰራሁት እና እዚህ ጋር የሚያስፈልጉ ነገሮች ሽንኩርት፣ ነጭ ሽንኩርት እና 2 ቃሪያ፣ ካሮት ተጠቅሜያለሁ። ከዛ እዚህ ጋር ፓስታው እየበሰለ ነው። ፓስታውን ገልብጬ ማጥለያ ላይ እዚህ ጋር ዘይት አድርጌ ጥቅል ጎመን አደረኩኝ። ጥቅል ጎመን እንደዚህ ጥብስ ካደረኩት በኋላ ጥቅል ጎመኑ አንዳንዱ ቶሎ ብስል ይላል፣ አንዳንዱ ደግሞ ይቆያል እና የኔ በደንብ አብስዬዋለሁ አፍ ላይ ቅጭ ቅጭ እንዳይል ማለት ነው። እናንተ እንደምትፈልጉት አድርጋችሁ መስራት ትችላላችሁ። አንዳንዱ ውሃ አካባቢ ምናምን ከሆነ የተተከለው እንደዛ ሆኖ ስለሚበስል ነው። እንደዚህ በደንብ ጥብስ ካደረጋችሁት በኋላ ካሮታችሁን ትጨምራላችሁ። ካሮቱን ከጨመራችሁት በኋላ እዚህ ጋር እኔ 2 ካሮት ነው የጨመርኩት። እናንተ አንድ እንደ መጠናችሁ መጨመር ትችላላችሁ። እና እንደዚህ ካሮቱን አብሮ ጥብስ ካደረጋችሁት በኋላ ምክንያቱም ጥብስ ካለ በጣም ነው የሚጣፍጠው እና እንደዚህ በደንብ አድርጋችሁ ጥብስ ታደርጉታላችሁ። ከዛ ለድምፄ ይቅርታ ትንሽ ጉፋን ስለያዘኝ ነው። ከዛ በኋላ እንደዚህ እያረፋችሁ በደንብ ይበስላል ማለት ነው። እና ውጭ ላይ ስለነበረ ትንሽ አስቸግሮኝ ነበረ፣ ንፋስ ምናምን በረንዳ ላይ ነበር የሰራሁት እና ለብርሃን በጣም ይመቻል፣ ግን ላይት ምናምን አያስፈልግም። ካሜራውንም ምን የነበርኩ በእጄ ያዝኩት እና ለዛ ነው። እንደዚህ በደንብ ተጠብሱታላችሁ። እየበሰለ ነው አሁን ማለት ነው። በደንብ በስሏል። ይታያችኋል አይደለ? ከዛ ሽንኩርቴን ጨመርኩኝ። ሽንኩርቱንም እንደዛው በደንብ ታበስሉታላችሁ ማለት ነው። ሽንኩርቱ አይቆይም፣ ግን ካውሎ እንትን ከሆነ እንዳይረብሻችሁ ስበሉ ቅጭ ቅጭ እያለ ሽንኩርቱንም እንደዚህ በደንብ ታበስሉታላችሁ። ከዛ እንደዚህ ጥብስ ካለ በኋላ ትከድኑታላችሁ። ከዛ እየከፈታችሁ እንደዚህ ስታዩት እንጨት ላይ ሲሆን እጃችሁ ስራ አይፈታም። ቶሎ ቶሎ ማማሰል አለባችሁ። ከሰል ላይ ቢሆን ነው ቶሎ ያራል። እዚህ ጋር ነጭ ሽንኩርት ነው የጨመርኩት እኔ እንትን ስላለ በቀይ ስር በከተፍኩበት ስለከተፍኩት ነው እንደዚህ ቀይ የሆነብኝ ማለት ነው። እዚህ ጋር ጨው ጨምሬያለሁኝ። መጀመሪያ ፓስታውን ስቀቅል አድርጌያለሁኝ፣ አላሳየኋችሁም። ከዛ እንደዚህ ያርጋችሁ በደንብ ጥብስ እንደማረር ሊልባችሁ ካለ ተጨምሩበታላችሁ። ትንሽዬ ውሃ ጠብ ታደርጉበታላችሁ። ምክንያቱም ማለዛ እንትን እስከሚበስል ድረስ ያርባችኋል ማለት ነው። እና እንደዚህ ቆንጆ አድርጋችሁ ተጠበሳችሁት በኋላ ፓስታው እዚህ ጋር አለ። ቃሪያ መጨረሻ ላይ ጨምሬያለሁኝ። እኔ 2 ቃሪያ ነበር የተጠቀምኩት። እናንተ እንደ ካልፈለጋችሁ ብትተውት ችግር የለውም። እና ቅመም ጨምሬያለሁኝ። እንደ አጠቃላይ የተዘጋጀ ባህራት ነበር፣ እሱን ጨምሬያለሁ። በጣም ነው የሚጣፍጠው ቅመሙ። ከዛ ትንሽዬ ክኖር ጨምሬያለሁኝ። አልጨረስኩትም፣ ትንሽ ነው የተጠቀምኩት። እሱን ጨምሬያለሁ። ነጭ ሽንኩርት ከክኖር እኔ በጣም ብዙ ጊዜ የማበዛው ነጭ ሽንኩርት ነው፣ ክኖር ብዙ አይደለሁም። ከዛ ፓስታውን መጨረሻ ላይ ጨመርኩት። ፓስታው ላይ ከጠነፈፋችሁት በኋላ ቀዝቃዛ ውሃ ማድረግ እንዳረሱ፣ ምክንያቱም እንዳይያያዝ ይረዳዋል ማለት ነው። እና እኔ በዚህ መልኩ አቀላቀየዋለሁኝ። ግን በእውነት በጣም ነው የሚጣፍጠው። ስሩና ቅመሱት። እኔ በጣም ነው የወደድኩት እና ሞክሩት። በጣም ነው የሚጣፍጠው። እና ከፈልጋችሁ ደግሞ ከለሩን ቀየር እንዲያደርግላችሁ ከፈልጋችሁ ትንሽ እርድ መጠቀም ትችላላችሁ።